ሰላም ጤና ይስጥልን እንዴት አላችሁ የባራቴክ ቤተሰቦች ተስፋ ነኝ። ዛሬ በአዲስ ዩኤስዲቲ ልንሰራ በምንችልበት ሳይት ተገናኝተናል። ከሁሉ አስቀድሜ ለባራቴክ አዲስ ከሆናችሁ ይህን ቪዲዮ ላይክ እንድታደርጉ የአክብሮት ግብዣዬ ሲሆን የዚህንም ሳይት ሊንክ ዲስክሪፕሽን ቦክስ ላይ ቁጭ አድርጌላችኋለሁ። ሊንኩን ስትጫኑ እንደዚህ ነው የሚከፍትላችሁ። ኢሜይላችሁን እዚህ ጋር ታመጣላችሁ። ሎጊን ፓስወርድ የራሳችሁን ታስገባላችሁ። ፔመንት ልትጠቀሙ ስትሉ ሴኩሪቲ ፓስወርድ እዚህ ጋር ታስገቡና ወረድ ብላችሁ ሬጂስተር የምትለውን አንዴ በመጫን ምዝገባችሁን አጠናቃችሁ ወደ ዳሽቦርዱ ትገባላችሁ። ልክ ወደ ዳሽቦርዱ ሲገቡ ሳይቱ ሲከፍት ይሄንን ይመስላል። ልክ ከፊታችን ያለውን ካጠፋን በኋላ ዳሽቦርዱ ላይ ይሄን የመሰለ ሀየት እናገኛለን። ስለዚህ የምትለውን ስንጫናት ሬጂስተር ስናደርግ የሚሰጠን እዚህ ጋር እንደምታዩት 5000 ዩኤስዲቲ ያለ እሱን ግን ወጪ ማድረግ አንችልም። ስንት ኢንቨስት ብናደርግ ስንት እናገኛለን የሚለውን ለማየት ግን ኳንቲፋይ የምትለውን ነው የምንጫነው። ከቪአይፒ 0 እንጀምራለን። ቪአይፒ 0 ላይ ምንም ጥቅም ስለሌለው ቪአይፒ 1 ጋር እንመጣና ከ16 ዩኤስዲቲ ጀምሮ ኢንቨስት በማድረግ 20% በየቀኑ ወጪ ማድረግ እንችላለን። ልክ ቪአይፒ 2 ጋር ስንመጣ ደግሞ 150 ዩኤስዲቲ ኢንቨስት እናደርግና 20.8% በየቀኑ ወጪ ማድረግ እንችላለን። ልክ ቪአይፒ 3 ጋር ስንመጣ ደግሞ 600 እና ከ600 በላይ ዩኤስዲቲ ኢንቨስት በማድረግ በየቀኑ 21.8 ወጪ ማድረግ እንችላለን። እንደዚህ ያልን ስንወርድ የዚህ ሳይት የመጨረሻውና ከፍተኛ ቪአይፒ 10 ላይ ከ500,000 ዩኤስዲቲ በላይ ኢንቨስት በማድረግ 45% በየቀኑ ወጪ ማድረግ እንችላለን። እኔ ፋይናንሻል አድቫይዘር አይደለሁም፣ ግን ይሄ ሳይት መክፈል አለመክፈሉን ለማረጋገጥ ቪአይፒ 1 ላይ 16 ዩኤስዲቲ ኢንቨስት ላድርግና 21.10% ወጪ እያደረኩ ላሳያችሁ። እሱን ለማድረግ ሆም ጋር ነው ተመልሼ የምመጣው። ልክ ሆም ጋር ከመጣም በኋላ እዚህ ጋር እንደምትመለከቱት ሪቻርጅ የምትላለች እሷን አንድ ጊዜ እንጫናታለን። ከፈለግን በዩኤስዲቲ ቲአርሲ20፣ በቲአርኤክስ፣ በዩኤስዲቲ ቢፕ20፣ በቢኤንቢ እና በዩኤስዲሲ ቢፕ20 ሪቻርጅ ማድረግ እንችላለን። እኔ ዩኤስዲቲ ቲአርሲ20 ስለሆነ የምፈልገው እሷን እጫናታለሁ። ዋሌት አድሬስ ጀነሬት ሲያደርግልኝ እዚች ጋር መጣና ኮፒ ብዬ ወደ አለኝ ክሪፕቶ ዋሌት ሄጄ ኢንቨስት አድርጌ ልምጣ። ላይክ እያደረጋችሁ ጠብቁኝ። እዚህ ጋር እንደምትመለከቱት ቅድም 5000 የነበረው 16 ጨምሮ 5016 ሆኗል። ኢንቨስት ያደረኩት ነው ማለት ነው። ስለዚህ ኳንቲፋይ የምትለው ጋር ተመልሰን እንመጣና ለቀኑ የተመደበልን ታስክ እዚህ ጋር ስታርት ኳንቲፋይ የምትለውን በመንካት እናስጀምራለን። ለባራቴክ አዲስ ሆናችሁ ይህን ቪዲዮ የምታዩት የመጀመሪያችሁ ከሆነ ላይክ፣ ሰብስክራይብ እና የደወል ምልክቷን ኦል በማድረግ ቤተሰብ እንድትሆኑ የከበረ ግብዣዬ ሲሆን ሀሳብ አስተያየታችሁን ኮመንት ላይ ጻፉልኝ። እዚህ ጋር እንደምትመለከቱት 2.4567 ዩኤስዲቲ ሰርቻለሁ። የሰራሁትን ደግሞ ወጪ ለማድረግ ሆም ጋር ነው ተመልሼ የምመጣው። ከዛ እዚህ ጋር ዊዝድሮ የምትላለች እሷን እጫናታለሁ። ዊዝድሮ ማድረግ የምችለው ይኸው እዚህ ጋር ይነግረኛል። በዩኤስዲቲ ቲአርሲ20 ነው። አማውንቱን 2.4567 ጽፋለሁ። ዊዝድሮ አድራሻዬን ከባይናንስ አመጣና ሴኩሪቲ ፓስወርድን አስገብቼ ኮንፊርም እለዋለሁ። አሁን ወደ ባይናንስ እንሂድና ዩኤስዲቲ ቲአርሲ20 ዋሌታችንን ይዘን እንምጣ። ላይክ እያደረግን እንደምትመለከቱት ወደ ባይናንስ መተናል። ዲፖዚት እንለዋለን። 314.19 ነው። ዩኤስዲቲ የምትለውን እንመርጥለታለን። ከዛ ኔትወርካችን ትሮን ቲአርሲ20 እንመርጥለትና ዋሌት አድሬሳችን እዚህ ጋር መተን ኮፒ ካረግን በኋላ ቀጥታ ወደ ዌብሳይቱ ተመልሰን እንመጣና ዊዝድሮ አድሬስ ምትለዋ ጋር ከዛ ይዘን የመጣነውን ዋሌት አድሬስ እዚህ ጋር የምንመጣና ፔስት እናደርጋለን። አሁን የሚጠበቅብን ሙሉ ስላሟላን ኮንፊርም ምትለው ነው የምንጫነው። 2.4567 ዩኤስዲቲ ዊዝድሮ ሰክሰስ ብሎናል። ይህንን ካለን ከ2 እስከ 3 ደቂቃ ሊወስድበት ይችላል። እስከዛው ምንድን ነው የምናደርገው? ሊንካችንን በተለያዩ ሰዎች ደግሞ ኢንቫይት በማድረግ የምናገኘው ኮሚሽን አለ። እሱ ሊንካችንን እዚህ ጋር ኢንቫይት ፍሬንድ የምትለዋ ጋር አለች። እሷን እንወስድና ኮፒ ብለን በቴሌግራም፣ በኢንስታግራም፣ በዋትሳፕ ለጓደኞቻችን ሼር እናደርግና በእኛ ሊንክ ገብተው ኢንቨስት ሲያደርጉ የራሳችንን ከሌቨል 1 እስከ ሌቨል 3 ድረስ ኮሚሽን የምናገኝበት እድል አለ። ለዛም እንዲደራችሁ ደግሞ ሊንክን ዲስክሪፕሽን ላይ ቁጭ አድርጊያለሁ። አሁን ከዚህ ሳይት ላይ ዊዝድሮ ያደረግነው 2 ባላንሳችን ወደ ዋሌታችን ገብቷል አልገባም የሚለውን ለማረጋገጥ ቀጥታ ወደ ባይናንስ ተመልሰን እንመጣለን። ከዛ ባክ እንልና ሪፍሬሽ እያደረግን እንጠብቀዋለን። ከላይ እንደምትመለከቱት ዩኤስዲቲ ዲፖዚት ፕሮሰሲንግ ብሏል። ስንት ነው ፕሮሰስ እየተደረገ ያለው የሚለውን ለማየት ይኸው እዚህ ጋር እንመጣና ፕሮሰሲንግ የምትለዋን ስንጫናት 2.4567 ዩኤስዲቲ ፕሮሰስ እየተደረገ ነው። ኮንፊርሚንግ የምትለዋ እዚህ ጋር ኮምፕሊት ትላለች ሲገባ ማለት። እስከዛው ግን ሪፍሬሽ እያደረግን እንጠብቀዋለን። ከላይ እንደምትመለከቱት እንግዲህ ዩኤስዲቲ ዲፖዚት ሰክሰስፉል ብሎና እዚህ ጋር ሪፍሬሽ ብናደርገው ኮንፊርሚንግ ምትለዋ ኮምፕሊትድ ማለት አለባት። ወይ ደግሞ ባክንልና አንዴ እዚህ ጋር ሪፍሬሽ እናደርገዋለን። ኮምፕሊትድ ብለዋል። ስንት 2.4567 ከዛ እንመለስና ባላንሳችን ሪፍሬሽ እናደርገው 314 የነበረው 316 ሆኗል። ስለዚህ ሳይዝ አሪ እንደሚከፍል ከነ ፔመንት ፕሮፌሰር ይችላልላችኋለሁ። ማንኛውም ሀሳብና አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አክብሬ እመልሳለሁ። በሌላ ቀን በሌላ ሰዓት እስከምንገናኝ መልካም ፋሲካ መልካም በዓል ለሁላችሁም ይሁን እያልኩ ምን ለየው ተስፋ ነበርኩ። ቸር ሰንብቱልኝ። ቻው